እንዴት አሁን የሰማችሁትን ሙዚቃ በኤአይ መስራት እንደምንችል አሳያችኋለሁ ማለት ነው አንድ በአንድ። በመቀጠል ወደ ጄሚኒ እንገባለን ማለት ነው። ጄሚኒ ላይ የሰጠሁት ግጥም አለ። እናንተም ግጥም ሰጣችሁ ስታይሉን የሱኖ ስታይል ስጠኝ ስትሉት ይሰጣችኋል፣ ወይም እኔ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ምን ብላችሁ መጠየቅ እንዳለባችሁ። ግጥሙን እንዳለ ኮፒ እናድርገውና ግጥሟን የሚሰራልን አፕሊኬሽን ማውረድ ይኖርብናል። ሙዚቃውን የሚሰራልን ፕሌይ ስቶር ላይ ገብታችሁ ሱኖ ብላችሁ ሰርች ታደርጋላችሁ። በመቀጠል ኢንስታል የሚለውን ትጫኑታላችሁ። ለእናንተ ለኔ ኦፕን ነው የሚል፣ ምክንያቱም ከዚህ በፊት ስላወረድኩት ማለት ነው። ከዛ በኋላ ልክ ኦፕን የሚል ልክ እንደዚህ ይመጣል። ስትከፍቱት ልክ እንደዚህ አይነት ኢንተርፌስ ይኖረዋል። ግን ይሄ መጀመሪያ የሚመጣላችሁ ጉግል አካውንት ስለሆነ ያን ካስገባችሁ በኋላ ልክ እንደዚህ አይነት ኢንተርፌስ ነው የሚመጣ። እንደምታዩት እኔ ጉግል አካውንት አስገብቻለሁ። ከዚህ በፊት የሰራኋቸው ስራ እዚህ ጋር አሉ እንደምታዩት። ከታይ ያለችውን ቀዩን የሙዚቃ ምልክት ስትጫኑ ልክ እንደዚህ ይመጣላችኋል። ከዚህ ላይ ላይሬክሳችንን ፔስት እናደርገዋለን፣ ወይም ግጥማችንን ማለት ነው። ከላይ እንደምታዩት አውዲዮ ወይም ከስተም የሚል አለ። ከስተም አድርገን ነው እኛ ላይሬክሳችን ኮፒ ፔስት የምናደርገው። አሁን እንደምታዩት በሚገባ መልኩ ግጥማችንን አስገብተናል ማለት ነው። አሁን የሚቀረን ስታይሉ ነው። ስታይሉን ደግሞ እናስገባለን። በመጀመሪያ ወደ ጂሚኒ መሄድ አለብኝ፣ ምክንያቱም ጂሚኒ ላይ የሰጠኝ ስታይል አለ ማለት ነው። እሱን ስታይል ኮፒ አድርጌ እሰጠዋለሁ ማለት ነው ለሱ ነው። በዚህ መንገድ ሴሌክት አድርገን ከጨረስን በኋላ ኮፒ እለዋለሁኝ ማለት ነው። ኮፒ ካረኩት በኋላ ቀጥታ ወደ እሱ ነው ሄጄ ፔስት አደርገዋለሁ። ፔስት የሚለውን ስጫነው ፔስት ይሆናል። ከዛ በኋላ ክሬት የሚለውን መጫን ነው። ክሬት የሚለውን ስትጫኑ ልክ እንደዚህ ሎዲንግ ያደርጋል። ክሬት አድርጎ ሲጨርስ ልክ ወደዚህ ነው የሚወስዳችሁ። ከዛ በኋላ ከቪዲዮቹ ታምብኔል ላይ ከሙዚቃው ታምብኔል ላይ ሎዲንግ ያደርጋል። ያን ትጠብቁትና ታስጀምሩታላችሁ ማለት ነው። መስማት ከፈለጋችሁ እስክስታ ቢድዋን ባላለሉ ለማታውቁኝ ወጉኝ። ቼክ 1 2 3 አዝማሪው ሲጫወት ሽንቱ ሲነፋ ከበሮው ሲመታ። ይሄኛውን አዳምጥ ነው። ይሄኛውን ደግሞ እስኪ እንስማው። ለማታውን ይወጉኝ። ቼክ 1 2 3 አይ አዝማሪው ሲጫወት ሽንቱ ሲነፋ። ይሄ ድምጽ ተመችቶኛል፣ ስለዚህ ይሄንን መርጫዋለሁኝ። ይሄን ደግሞ እንዴት አድርገን እንደምናወርድ አሳያችኋለሁኝ ማለት ነው። ቁልፍ ያለውን እንስማው። ቁልፍ ያለውን እንዴት አድርገን ደግሞ እንደምናወርድ ስለተቆለፈ እንዴት አድርገን እንደምናወርድ አሳያችኋለሁ። ግን እሱን ኮሜንት ላይ ንገሩኝ፣ በሌላ ቪዲዮ ነው ማሳያችሁ ማለት ነው። ፍሬ የሆነውን እንዴት አድርገን እንደምናወርድ አሳያችኋለሁ። መጀመሪያ 3 ነጥብጣቧን ስከፍቱ ልክ እንደዚህ ይመጣል። ዳውንሎድ ስትጫኑት ልክ እንደዚህ ይመጣላችኋል። ዳውንሎድ ኤኒዌይ የምትለውን ትጫኑታላችሁ። ራሱ ዳውንሎድ ያደረገውና ቦታውን ታስቀምጣላችሁ ማለት ነው። አሁን ወተን ማየት እንችላለን። አሁን ወተን እንየው። እንደምታዩ ሴቭድ ዳውንሎድ ብሏልኝ። ፋይል ላይ ገብተን እንየው።
ከላይ እንደምታዩት እስክስታ የሚለውን አንዴ እናዳምጠው እስቲ። ጨርሷል። እስክስታ ለማለ ባላለ ለማታውን ይወጉኝ አዝማሪው ሲጫወት ነሽንቱ ሲነፋ